ሰላም ሰላም እንዴት ናችሁ? ዛሬ እጅግ ለህይወታችሁ ወሳኝ የሆነ ቁም ነገር ይዤላችሁ መጥቻለሁ። እንግዲህ ከመጀመራችን በፊት ፎሎ፣ ላይክ፣ ኮሜንት እና ሼር ማድረጉን አይርሱ። ለወዳጅ ዘመዶም እያጋሩ ላለሁኝ። የመዝራትና የማጨድ ህግ። በህይወትህ በዘራኸው ነገር ፍሬውን ታገኛለህ። ዛሬ በንግግርህ፣ በተግባርህ፣ በስራህ፣ ከሰዎች ጋር ባለህ ግንኙነት የዘራውን ህይወት መልሳ ትሰጥሃለች ማለት ነው። ስለዚህ እያንዳንዱ ቀንህን መመዘን ያለብህ በሰበሰብከው ፍሬ ሳይሆን በዘራኸው በተከልከው ዘር ነው ይለናል ሉዊስ ስቴቨን ማለት ነው። ስለዚህ ሁላችንም ቆም ብለን አይተን ምንድነው እየዘራ ያለሁት ብለን መፈተሽ መቻል አለብን። ነገ እንዲሳካልህ ከፈለክ ዛሬ ጠንክረህ ስራ። ዛሬ እንዲሳካልህ የሚያደርገው ነገር ስራ። ነገ የተሻለ ሰው መሆን ከፈለክ ዛሬ የተሻለ የሚያደርገውን ነገር ትከል። ከሰዎች ጋር ጥሩ ባህሪ እንዲኖር ከፈለክ አንተ ዛሬ ጥሩ ባህሪ አሳይ። ስለዚህ ያሳየውን የዘራኸውን በህብረተሰብም በሀገርም በራስህም ባለበት ግንኙነት በአጠቃላይ በኢኮኖሚ ደረጃም በሁሉም ሁኔታ የዘራኸውን ነው የምታጭደው ማለት ነው። አመሰግናለሁ። ለማታውቁኝ አብዱላ ነኝ። ቻናሉን ፎሎ፣ ላይክ፣ ኮሜንት፣ ሼር ማድረጉን አይርሱ። እወዳችኋለሁ።